እንግዲህ ውድ ቤተሰቦቻችን እንግዲህ ይህን ቪዲዮ እንኳን ሪከርድ እያደረግን ያለ ነው እዚህ እጄ ላይ በምታዩት በ32 በ2 በሆነች በዚች በምታምር ስልክ ነው። 70 ካሜራ ምናምን ያስፈልጋል ብላችሁ ሌላ ታሪክ ውስጥ እንዳገቡ በዚች ስልክ ነው ሪከርድ እያደረግን ያለ ነው። ስለዚህ ያለንን ነገር ኢዝሊ መለሜቴክ ቤተሰቦቻችን እንደምን ቆይታችኋል? ዛሬም በሌላ ቪዲዮ ተመልሰናል። እንግዲህ ባለፈው እንዳልኳችሁ ከዲፓርትመንት ሪቪው ውጪ የሆኑ አንዳንድ ለተማሪዎች የሚጠቅሙ ቴክ መረጃዎችን ሼር አደርጋችኋለሁ ብዬ ነበር። በዛሬው ቆይታችን ምንድነው ያሰብነው ተምብኔላችን ላይ ለማየት እንደሞከራችሁ ተማሪና ገንዘብ የተማሪ ሀብታም አብረን ሀብታም እንሆን። የኛ ቻናል ራሱ ሰብስክራይበሩን አይታችሁት ከሆኑ በጣም ትንሽ ነው። ምን ልላችሁ ፈልጌ ነው ተማሪዎች ሆነን ኢዝሊ ያለንን ሪሶርስ ተጠቅመን እንዴት ገንዘብ እናገኝ ወይም ደግሞ አብረን በጋራ ወደ ገንዘብ ወደ ማግኘት ይህ የኛን የዩቲዩብ ቻናል ብትመለከቱት ትንሽ ሰብስክራይበር ነው ያለው። ከዜሮ ተነስተን አንድ ላይ የግቢ ተማሪዎች ሆነ በያላችሁበት የግቢ ተማሪውም ሆኖ አትሆኑ ብቻ ተማሪዎች ፎከስ አድርገን ኢፊሸንትሊ ተጠቅመን ያለንን ሪሶርስ ስልካችንን ተጠቅመን በቀላሉ ሶሻል ሚዲያ ላይ እንዴት ቪዲዮዎችን እየለቀቅን ብር ሜክ እናደርጋለን የሚለውን ከዜሮ ነው የምንጀምረው። ከዜሮ ተነስተን ቅድም ነግሬያችኋለሁ የኛ ቪዲዮን አይታችሁ እንደሆነ እኛም ከዜሮ ነው የተነሳ ነው። ስለዚህ አንድ ላይ በዛሬው ቆይታችን እንዴት አድርገን ሶሻል ሚዲያ ላይ ቪዲዮዎችን መልቀቅ እንጀምራለን የሚሉትን ሐሳቦች ነው። ቅድም እንደነገርኳችሁ ነው በግቢ ቆይታችን እንዴት በቀላሉ ያለንን ነገር ተጠቅመን ብር ወደ ማግኘት መንገድ እንሄዳለን ነው የዛሬው የቪዲዮ አላማችን። እንግዲህ ተማሪዎች ይህን ቪዲዮ እንዳያመልጣችሁ ለጓደኞቻችሁ ወደ ዋናው ወደ ቪዲዮ ሐሳቤ ሲሄድ ምንድነው በመጀመሪያ ተማሪዎች ኢዝሊ በቀላሉ ሊሰሩ የሚችሉት ነገር ምንድነው ብለን አስበን ያገኛነው ምንድነው በቀላሉ እንደ ተማሪ ልንሰራ የምንችለው የመጀመሪያው ዩቲዩብ ቻናል መክፈት ነው። አለቀ። የመጀመሪያው እንደ ተማሪ ዩቲዩብ ቻናል ነው የምንከፍተው። የዩቲዩብ ቻናል እዚህ ጋር ያያችሁት ከሆነ ፌስለስ ማድረግ ይቻላል። ልክ እንደኛ ፊታችሁን እያሳያችሁ ኦዲያችሁ የእናንተ ምንም ነገር ሳይገባ ፌስለስ በሆኑ ቻናሎች አሁን ለምሳሌ ይህን ቻናል ተመልከቱት። በጣም ብዙ ሚሊዮን ፎሎወር ነው ያለው እና ይህ ቻናል ፌስለስ ነው። ኢዝሊ ምንድነው የሚያደርገው ኤአይ ላይ ቪዲዮዎችን ጀነሬት እያደረገ ነው ወደ ዩቲዩብ የሚለቀው። አሁን ላይ በጣም ሞኔታይዝ ነው ይሄ ዩቲዩብ ቻናል ማለት ነው። ስለዚህ ዩቲዩብ ስንጀምር እንዴት ድምጹን ምናምን መጨነቅ የለብንም። ቪዲዮ እንዴት ነው ምናምን የሚሆነውን ምንም መጨነቅ የለብንም። ከኛ የሚጠበቀው አንድና አንድ ስልክና ስልክ ብቻ ነው። ስልክ ካለን ይበቃል። በስልክ ተጠቅመን ዩቲዩብ ቪዲዮ መጀመር እንችላለን። እዚህ በግቢ ቆይታችን ሊሆን ይችላል ባለንበት በተማሪዎች በያለንበት ቦታ ኢዝሊ ማድረግ የምንችለው ምንድነው የዩቲዩብ ቪዲዮ መጀመር ነው። እና ብዙ ሰው የሚጠይቀው ከምን ጀምር ምን ብዬ ነው መጀመሪያው ነውና በመጀመሪያው ቅድም እንዳልኳችሁ ነው ፌስለስ ዩቲዩብ ቻናሎችን መክፈት ይቻላል። ፌስለስ ዩቲዩብ ቻናሎችን ከፍተን ኤአይ ጀነሬትድ የሆኑ ቪዲዮዎችን መልቀቅ እንችላለን። ሁለተኛው ደግሞ ፓሽኖቻችንን ሼር ማድረግ ነው። ለምሳሌ ተማሪ ሆነን የስዕል ፓሽን ካለኝ ስዕል እየሳልኩኝ መልቀቅ፣ የግጥም ፓሽን ካለኝ እነዛን ግጥሞችን ሼር ማድረግ ነው። እና አሁን ይህ የዩቲዩብ ቻናል ራሱ ሪከርድ እየተደረገ ያለው በ70 ካሜራ ነው ይመስላችሁ ይችላል። ካሜራችንን አንዴ ላሳያችሁ ነው። እንግዲህ ውድ ቤተሰቦቻችን እንግዲህ ይህን ቪዲዮ እንኳን ሪከርድ እያደረግን ያለ ነው እዚህ እጄ ላይ በምታዩት በ32 በ2 በሆነች በዚች በምታምር ስልክ ነው። 70 ካሜራ ምናምን ያስፈልጋል ብላችሁ ሌላ ታሪክ ውስጥ እንዳገቡ በዚች ስልክ ነው ሪከርድ እያደረግን ያለ ነው። ስለዚህ ያለንን ነገር ኢዝሊ መጠቀም ስለምንችል አሪፍ ስልክ ባይኖራችሁ ራሱ የጓደኞቻችን ስልክ ተጠቅማችሁ ዩቲዩብ ቪዲዮ መጀመር ትችላላችሁ። ስለ ድምጹ ካነሳን እኛ ሪከርድ የምናደርጋት እቺን ኢዝሊ ነው ማግኘት የምትችሉት። እቺ ማይክ ካሊ ኤክስፕረስ ላይ ነው ኢዝሊ ማግኘት የምትችሉት። እንዴት እንደምናገኛት ደግሞ በቀጣይ ነግራችኋለሁ። ስለዚህ እቺን መጨነቅ የለባችሁም። በጣም ኢዚ የሆነች ነገር ናት። እና ዩቲዩብ ስንጀምር ከምን እንጀምር ላላችሁኝ ቅድም ነግራችኋለሁ። ኤአይ አሁን ላይ በጣም ትልቅ ሌቭል ላይ በጣም ሌላ ታሪክ ውስጥ ነው የገባውና ኢዝሊ አሁን ለምሳሌ እኔ በቀላሉ መስራት የምትፈልጉትን ቪዲዮ ፌስለስ ቪዲዮ ስክሪፕቱ ለኤአይ ተሰጡታላችሁ ራሱ ቪዲዮ ጀነሬት ያደርጋልና ኢዝሊ ፍሪ የኤአይ ዌብሳይቶችን
ቴሌግራም ሊንክ ላይ ፈርስት ሴክሽን የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። ወደዛ ቴሌግራም ግሩፕ በመሄድ የፍሪ ኤአይዎችን ማግኘት ትችላላችሁ። ሁለተኛው ዩቲዩብ ስትጀምሩ ኢዚሊ አክሰስ ከምታደርጉት ነገር መጀመር ትችላላችሁ። አሁን ለምሳሌ ዩኒቨርሲቲ ተማሪዎች ከሆናችሁ የግቢውን ሪቪው በመስራት ብቻ ቀለል ባለ ነገር መጀመር ትችላላችሁ። እንደኛም ደግሞ ቴክ መረጃዎችን አሁን ፈርስት ቪዲዮ አይታችሁ ከሆነ የቴክ መረጃዎችን ሼር በማድረግ ሊሆን ይችላል መጀመር ትችላላችሁ። ይህ የመጀመሪያው የዩቲዩብ ሐሳባችን ነው። ሁለተኛው በዛሬው ቪዲዮችን ሼር የምናደርጋችሁ ደግሞ ምንድነው ቲክቶክ አውቶሜሽን ነው። ቲክቶክ ላይ ቪዲዮዎችን መልቀቅ ነው። ይህ ደግሞ በጣም ኢዚ የሆነ ነገር ነው። እንደምታዩት ሰሞኑን የከፈትኩት በኤአይ ጀነሬተር የሆነ እዚህ ጋር እያያችሁት ከሆነ በኤአይ ጀነሬተር የሆነ ቪዲዮ ነውና በአንድ ቀን ነው 200 ምናምን ቪው የደረሰውና ፌስ ምንም ራሳችሁን ማሳየት አይጠበቅባችሁም። ፌስለስ በሆነ የኤአይ አካውንት ቲክቶክ አካውንት ከፍታችሁ ፌስለስ የሆነ ቲክቶክ አካውንት ከፍታችሁ ቪዲዮዎችን መልቀቅ ትችላላችሁ በኤአይ ጀነሬትድ የሆኑ ቪዲዮዎችን እና ይህም አንደኛው ሜክ መኒ ከምናደርግበት መንገድ አንዱ ነውና ቪዲዮ ኤአይ ቲክቶክ አካውንት ስትከፍቱ ደግሞ በዩኬ በውጭ ሀገር ቪፒኤን አብርተን በውጭ ሀገር ባሉ የአካውንቶች እንከፍታለን እና ደግሞ የተለያዩ የሚወጡ ቫይራል ቪዲዮዎች አሉ ቲክቶክ ላይ። እነዛን ቫይራል ቪዲዮዎች ሬት በማድረግ 1 2 3 4 በማድረግ የወጡትን ቫይራል ቪዲዮዎች እንደገና በቲክቶኩ በመልቀቅ ብር ሞኔታይዝ ማድረግ እንችላለን ኢዝሊ ቲክቶክ አካውንታችንን። የሶስተኛውና እኔ እንደራሴ ቤስት ነው ብዬ የማስበው የመጨረሻው በቀላሉ ሜክ መኒ ልናደርግበት የምንችለው በጣም ኢዚ እና ፋስት የሆነ ወይም የትኛው ነው አሊ ኤክስፕረስ ላይ እቃዎችን አዞ እንደገና መሸጥ። ይህ በጣም ሲምፕል የሆነ ዌይ ነው። ብዙም ካፒታል አያስፈልገንም። ይህን ለመጀመር ኢዚሊ ዶላር ብቻ መግዛት ነው ከኛ የሚጠበቀው። በባይቢት አካውንታችን ዶላር እንገዛና ያን ዶላር አሊኤክስፕረስ ላይ ነው ሄደን ባይቢት በነገራችን ላይ ባይቢት አካውንት ማስተር ካርድ ይሰጠናል። ኦንላይን ማስተር ካርድ ያን ኦንላይን ማስተር ካርድ በመጠቀም አሊኤክስፕረስ ላይ እቃዎችን ማዘዝ እንችላለን። ቅድም ወዳልኳችሁ እንምጣው። ለምሳሌ እቺን የምታዩትን ማይክ ኢዚሊ $2 ልታገኙ ትችላላችሁ። አሁን ላይ እነዚህ ማይኮች በጣም በውድ ነው የሚሸጡትና እንደነዚህ አይነት ማይኮችን $2 ማግኘት ትችላላችሁና የመጨረሻውና በጣም ቀላሉ የሆነው ሜክ መኒ ልናደርግበት የምንችለው አሊኤክስፕረስ ላይ ነው። ለምሳሌ 500 ብር ቢኖራችሁ ራሱ በቀላሉ ያን 500 ብር ወደ ዶላር ትለውጡትና በዌልካም ዲል የሚባል ነገር አለ። የመጀመሪያ የአሊኤክስፕረስ ተጠቃሚ ከሆናችሁ ያችን ዌልካም ዲል በመጠቀም ኤርፎኖቹን ሊሆን ይችላል በጣም ብዙ አክሰስ ነው ያለው። ብዙ እዛ አፕሊኬሽኑ ላይ በጣም ብዙ አክሰሶች ነው ያሉት። እነዛን አክሰሶች ተጠቅማችሁ አሊኤክስፕረስ ላይ እቃ ገዝታችሁ እነዛን እቃዎች ደግሞ አትርፎ በመሸጥ ኢዚሊ በዩኒቨርሲቲ ቆይታችን ሜክ መኒ ማድረግ እንችላለንና ዛሬው ቪዲዮአችንን ሳጠቃልል እንዴት በቀላሉ በግቢ ቆይታችን ሜክ መኒ አድርገን የተማሪ ሀብታም መሆን እንችላለን የሚለው ነው። ስለዚህ ያው እንደምታውቁት እኛም ገና ጀማሪዎች ነን። ከኛ ጋር አብረን ጀምረን የተማሪ ሀብታም እንሁን ሜክ መኒ እናድርግ ነው። ኢዚሊ በዩቲዩብ ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በተለያዩ ኢንስታግራም። በነገራችን ላይ ቅድም ያልነገርኳችሁ ሐሳብ ምንድነው ዩቲዩብ መጀመራችን ለብዙ ሶሻል ሚዲያዎች በር ነው የሚከፍትልን። አሁን ለምሳሌ ዩቲዩብ ብትከፍቱ ብዙ ሰብስክራይብ ቢኖራችሁ ያን የዩቲዩብ ቻናል ተጠቅማችሁ ኢንስታግራም ላይ ሊሆን ይችላል ቲክቶክ ላይም ቪዲዮዎችን በመልቀቅ እዛው በመጀመሪያው በዩቲዩብ አካውንታችሁ ወደ ብዙ ነገሮች እንትን ሆኗል። ሌላው ደግሞ ምንድነው ዩቲዩብ ስትጀምሩ ብዙ ሰብስክራይበር ታገኛላችሁ፣ ቲክቶክም እንደዛው። ስለዚህ ሰብስክራይበር አገኛችሁ ማለት ደግሞ ምንድነው ፕሮሞሽን መስራት ትችላላችሁ። እዚህ ምንድነው ብዙ ሰብስክራይበር እና ብዙ ፎሎወር ካላችሁ እነዛን ሰብስክራይበር እና ፎሎወሮች ተጠቅማችሁ ኢዚሊ ፕሮሞሽን ሰርታችሁ በእናንተ በቲክቶክ ወይም በዩቲዩብ አካውንታችሁ የተለያዩ ፕሮዳክቶችን በማስተዋወቅ ሜክ መኒ ማድረግ ትችላላችሁ። ስለዚህ የዛሬ ቪዲዮአችንን ኮንክሉድ ስናደርግ እኛም ጀማሪዎች ነን፣ ኑ አብረን ሜክ መኒ እናድርግ ነው ሐሳባችን። ለእናንተ የሚጠቅሙ የዲፓርትመንት ስፔሻሊ ለግቢ ተማሪዎች የዲፓርትመንት ሪቪውን እየሰራን እነሱን ከመጥቀም ተማሪዎችን ከመጥቀም ባለፈ ዩቲዩብ ቻናላችንን አሳድገን እንዴት ሜክ መኒ እናደርጋለን ነው የዛሬው
ሐሳባችንና ይህን ቪዲዮ ሳጠቃልለው የመጀመሪያው ዩቲዩብ ቻናል ከፍተን መጀመር እንችላለን ኢዚሊ በስልካችን ቅድም አሳይቻችኋለሁ። ሁለተኛው ደግሞ ቲክቶክ መጀመር ነው። ቲክቶክ ጀምረን የተለያዩ ቪዲዮዎችን ፌስለስ የሆኑ ቪዲዮዎችን በመልቀቅ ኢዚሊ ሜክ መኒ እናደርጋለን። ሶስተኛውና በጣም ደግሞ ቀላሉና አሁኑኑ መጀመር የምትችሉት ምንድነው? አሊ ኤክስፕረስ ላይ እቃዎችን አዞ እነሱን ወስዶ ከዛ እንደገና በመሸጥ ኢዚሊ ሜክ መኒ እናደርጋለን። ስለዚህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በዲፓርትመንት ሪቪው እና በቴክ መረጃዎቻችን እስክንገናኝ ድረስ ቸር ሰንብቱልኝ ብያለሁ። ከመሰነባበታችን በፊት የዩቲዩብ ቻናል ላይክ እና ሰብስክራይብ በማድረግ ቤተሰብ መሆናችሁን አሳዩን እላለሁ። እስከ ሳምንት